ሌላ መኪና ጀምረን አረ ተባረክ ለጉልበትህም ዘንለት ጉልበትህም በዘበዝከው ሳይሆን ናጥከው አባቴ አሁን ስኬት ላይ ያሉ ሰዎች ወጥረው ይሰሩ እንጂ ወጥረው ያረፉ አይደል ስለዚህ ወለና ስራ ቶሎ በል ተቀይረና ና ያረኔ አልሰራም አንተ ስራ እንዴ አንተ እንደሆነ ድመት 8 ነፍስ አላት እንደሚባለው 8 ጉልበት ሳይኖር አይቀርም ስለዚህ መታሰራ አረኔ አልሰራም እንዴ አንተ ስራ እንዴ ይመችሽ ተባረክ ይባላል በጣም ወደው ጓደኛዬ ነው እኔ ብቻ ሳልሆን የሰፈር ሰው ሁሉ ነው የሚወደው በሰፈራችን ውስጥ እንደ ተባረክን የተቸገሩትን የሚረዳ ስራውን ወጥሮ የሚሰራ ለሰፈሩ ታዛዥ ብቻ ምን ልበላችሁ በጣም ልዩ ሰው ነው በዚህ የተነሳ የሰፈሩ ሰው ተባረክ ብለው ቅጽል ስም አወጡለት በጣም ትልቅ ህልም ነው ያለው እናቱ እሱን ለማሳደግ ሻይና ቡና እያዞረች ነው ያሳደገችው እና እናቱ እሱን ለማሳደግ የከፈለችው መስዋዕትነት ደርሶላት እሷን ማሳረፍ ነው የሚፈልገው ተባረክ ምንም ነገር ሰርቶ የሚያገኘው ግማሹን ለናቱ ግማሹን እቁብ ነው የሚጥለው እሱ በዚህ ሰዓት ለራሱ ሳይሆን ስለናቱ ማሳረፍ ነው የሚያስበው ያሰበውን ያሳካል ትንሽ ጊዜ ነው የሚጠብቀው እሱም እቁብ እስከሚደርሰው እቁብ ከደረሰው በኋላ ከባንክ ተበድሮ መኪና ገዝቶ ራይድ መስራት ነው ያሰበው እንደሚያደርገውም አምናል ስማ ምን አለ ነገ ቁብ ወደረሰኝ ቆይ ስንት ሰው ነው የቀረው የቀረውማ ወደ 4 ሰው 4 ሰው ብቻ በቃ ነገማ ያንተ ቀን እንደምትሆን አልጠራጠርም የሆነ ነገር ታይቶኛል እኔ መገርመኝ ሁሌ ላንተ ነው የሚደርሰው ይያልኩ ይኸው 4 ሰው ቀረኩ ነው አልክ እሺ እኔ ነገ ከቦታውኝ እንደወጣ ሰከንድ ሳልፈጅ ነው የምደውልልህ አረ እንደ አፍ ባደረገውና እንደው ቁብ ወጥቶ አንተ በደወልክልኝ በዛ ላይ ደግሞ ነገ 10 ነው ቀን እንዴ ከመቼ ወር ሞልቶ ወር ስለሞላ መሰለኝ ነገ ቀኑ 10 ይሞላል ሹይ ጊዜ እሺ ሰብሰበን ለማን ባሁን ሰብሰበ ነው ለጋሻ ሲኖሽ ምን ሰጣቸው ቆርቆሯቸው በጣም እያፈሰሰ ነው የግዳውን ካልሰራንላቸው ችግር ውስጥ ነው የሚወድቁት እሺ በቃ በላና እሺ በቃ እማዬ እንዴት አልሽ ቤቲ ሰላም አለ ትምህርት እንዴት ነበር ዛሬ ጥሩ ነበር ማሚ ምን ማግዝ ነገር አለ ደሄ ከትምህርት ቤት ደክሞሻል እንዴ መጣሽው አረፈ በይ ትንሽ ይሄው እዚህ ጋር ያልታጠበ እቃዎች አሉ አይደል እንዴ ወይ ደክሞሽ ነው ብዬ እኮ ነው ልጄ ትንሽ ቁጭ በይ እኔ አልደከመኝም ማዬ አንቺ ደክመሽ እየሰራሽ አይደል ለኔ ብለሽ እኔ ደግሞ ላንቺም እሰራለሁ እደክማለሁ ይኸውልሽ ልጄ እኔ ያለ ረፍት የምሰራው አንቺ አድገሽ ለቁም ነገር እስክትበቂልኝ ድረስ ነው ከዛ በኋላማ እኔ መረፍ ብዬ ነው መቀመጠው እኔም ቢያንስ ማገዝ አለብኝ አንቺ እኔማ ከትምህርት ቤት ድክም ብሎሽ ነው የመጣሽው ብዬ እኮ ነው
ኖት ጋሼ? እግዚአብሔር ይመስገን። እንዴት ዋሉ? ተባረክ። ሰላም ዋሉ ጋሽ? እግዚአብሔር ይመስገን። ተባረኩ። ሰላም ነኝ። እናንተ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። በጣም ሰላም ያርጋ። አሁንም እሱ ይጠብቀልን። አሜን። ጠፋው አይደለ? አዎ ዛሬም ያገናኘን ፈጣሪ ምስጋና ይግባው። አሜን። አሁንም ወደፊት እሱ ያውቃል። ፈጣሪ ጤናና ሰላምን ያድልላችሁ። ጋሻሴ እንግዲህ ዛሬ የመጣሁት ያው ባለፈው ነገሩኝ አይደል ቆርቆሮ እንደሚያፈስ እኔና ቹቹ የሰፈሩን ሰዎች ብር አሰባስበን እንግዲህ ዛሬ በኋላ ላይ መተን ቆርቆሮ ልንቀይር ነው። እሱ ልንገሩት ብዬ ነው የመጣሁት። በጣም አመሰግናችኋለሁ። እንዳሰባችሁልኝ ጤናና ሰላም ሰጥቷችሁ ለእኔ እንዳሰባችሁ ለእናንተ ፈጣሪ ያስበላችሁ። ለእኔ እንዳሰባችሁ ፈጣሪ ለእናንተም ያስበላችሁ። አሜን። ያባት ሰርታችሁ መመለስን እግዚአብሔር ፈጣሪ አምላካችን ምድር ሰማይ ጌታ ለይቱላራይ ቀኑ ለሰራ ያሰበው ጌታ እሱ ያስበላችሁ። አሜን። እኔም ለዛ ጠበቃችኋለሁ፣ እሱ ይጠብቅልኝ። እሺ በኋላ እንመጣለን። እሺ እዚሁ ቤት ነው ታደል? እኛው በቃ በኋላ እንመጣለን። እሺ ለዛው ያብቃን። እግዚአብሔር ይስጥ። እንዳሰባችሁ ፈጣሪ ያስበላችሁ። ቻው በሉ። እሺ ተባረክ ልጄ፣ እግዚአብሔር ይባርካችሁ። አሜን። እግዚአብሔር እንደው ሰላም፣ ጤና፣ ፍቅር ይስጣችሁ። አሜን። ትልቅ እንጀራ ይስጣችሁ ልጆቼ። አሜን። ያልታሰበ ሲሳይ እንጀራ ከፍ ይበል እንጀራችሁ። አሜን። አረማ ሁሉ ምረቃ ምን ያደርጋል እንዴ? ለምንድን ነው ቢበቃው? የእናት ምርቃት ጠብ አይልም አይደለም የሚባለው? ልክ ነሽ የኔ እናት። አንቺን የመሰለ እናት ስላለኝ እኔም በጣም ደስተኛ ነኝ። እሺ በስራ ቢያንስ ባላሳረፍሽ እንዲህ እየተንከባከብኩ ባሳረፍሽ። ልጄ እናንተ ባትንከባከቡኝም ፍሬ ያላችሁ ልጆች ስለሆናችሁ እኔ ሁሌ እንደመረቅኳችሁ ነው። ጋሻሴ ዛሬ መጥቶ መቼም እንዲህ ባደረክለት ነገር ተደስቶ ሲመርቅህ ብሎ እንደው አንተን የፈጠረ ማህፀን የተባረከ ይሁን ብሎ መርቆ ሄደ ልጄ። ታዲያ እንዲህ ለሰፈሩ ሁሉ አርያ ስትሆን ልጄ እኔ የሚሰማኝ ስሜትና ደስታ እንዲህ ቀላል ይመስልሃል ልጄ? እማ እኔ የምፈልገው ያንቺን ደስታ ነው። እሺ ሁሌ ደስተኛ ሆኝብኝ። ደግሞ መኘኝ አንቺ የምታፍሪበትን ነገር አንድ ነገር አልሰራም። እሺ የምኮሪበትን ነው የምሰራው። አታሳፍረኝም ልጄ። እኔም ማይ ደስተኛ እንድትሆንልኝ ነው የምፈልገው። ተባረኩ ልጆቼ፣ እግዚአብሔር ይባርካችሁ። እስቲ ኑ ልሳማችሁ። እንዶ አፈር ለብላ ነው። እሺ ነይ ቶሎ በይ። እጂ ፎቶ ይዘሽ ፎቶ አንቺና ድረስ ተመስገን። ስማማ ያንተ ድል ደግሞ ልክ እንደ 97 ኮንዶሚኒየም ተመዝጋቢዎች ነው። ምን አልወጣልም ልትለኝ ነው? አረ ምን አይነት እድል ነው ያለ! በዚህ አይነትማ ቁቡ ራሱ አልቆ የሚደርስ አይመስለኝም። እኔ እኮ ነግሬ ነበር አልሰማልከኝ እንጂ። እኔ መች እንዲህ ጠማማ እድል እንዳላወቅኩኝ። ባክህ ድል ጉዳይ አይደለም፣ በቃ ፈጣሪ ስላላለው ነው። አረ በትኩሱ ነግሬ እኮ የሆነ ነገር ከምትሆንብኝ ቀዝቀዛ አድርጌ መናገሬ ነው። አንተ ምን አለብህ ተጫወትብኝ። እሺ ታቤሙት የምሬን ነው። አንተ ቹቹ አቀልድ። የምሬን ነው። ገና ለተባረክ ወጣ ሲሉ ስምን ጠርተው ሳይጨርሱን ይደውልኩልህ። ምን? ለማንኛውም ጓደኛዬ ያጠራቀምከው ገንዘብ ስለደረሰ እንኳን ደስ አለ። ተመስገን። አረ እንዴት ነው ደስ የሚለው በእናትህ። እሺ እማዬስ ጸጉር ቤት ቡና ታዛ እዛ ሄዳለች ልታደርስ። ምንድነው እሱ? ወይኔ ዛሬ ደስ ብሎኛል፣ በጣም ደስ ብሎኛል። ደስማ እንዳለ ከፊት አረስተ ዜና ደርሶኛል። ቆይ ምንድነው ደስ ያለ? እስቲ ወደ ዝርዝሩ ግባ። ስሚ ካሁን በኋላ ማለት ነው እማዬ ሻይና ቡና አትሸጥም፣ እረፍት ነው የምታደርገው። ሄዳ ቤቷ ቁጭ እርፍ፣ ምንም ስራ አትሰራ ማለት አልገባኝም ወንድሜ። እቁብ ደረሰኝ እንዴ ወንድሜ፣ በጣም ነው እኮ ደስ የሚለው። አዎ ይኸውልሽ አሁን ከባንክ በደርና ቁቁቤ ላይ ጨምርባታለሁ። ከዛ መኪና ገዛለሁ። መኪና ገዛው ማለት ራይዴን ጀምራለሁ። ራይዴን ሰራው ማለት ደግሞ እኔ ላንቺና ለማያ አላንስም። እሺ አሁን ባንተ ኮራ ወንድሜ። እና ከመኪና አጣቢነት ወደ አሳጣቢነት ገባ። ቀጣይ ደግሞ ወደ አስመጭነት ትገባለህ። አሜን አሜን። እንዴ እንዳናውናችሁ መጣን ልጄ። ያማማዬ ከሳይሽ የሚጣፍጥ ቆንጆ ሰርፕራይዝ ይዞ ሊነግርሽ። ምንድነው እሱ? እቁብ ደረሰኝ። ናሳመኝ ገን መድኃኒዓለም እሰይ ነይ እስቲ አንቺም እንኳን ደስ ያለሽ ማለት ጠይቅ እኮ ነበር ወይ መድኃኒዓለም
ማማ ይሄው መጣውልሽ ይሄው ማየ ሁሉ ነገር ጨራርሼ መጣ። አየኋት እኮ እንዴት እንደምታምር ቆንጆ መኪና ናት። እባክህ እማዬ አንቺ የነካካሹ ነገር ነው በረከት ያለው። ነይ እስቲ ነካ ነካ ዳበስ ዳበስ አድርጊ። እስኪ ምታምር መኪና ናት። አየኋት እማዬ ብታይ ከሰፈር እዚህ ውስጡን ስመጣ ሁሉም ሲመርቁኝ ልጄ እንደው አሁንም ከፍ ያለ እንጀራ ይስጥል። አሜን። እንደው እግዚአብሔር የመጨረሻህን ሁሉ ያሳምርልህ። መነሻ እንጂ መድረሻ አይሁን ልጄ። አሜን። እንደው ለሰፈሩ ለሰው ለአካባቢ ሁሉ እንደሆንክ ልጄ ተባረክ፣ እንደተባልክ ተባረክ። አሜን። ከፍ በል። አሜን። አብርሃሙ ስላሴ እሱ ደግሞ ይሁንህ። አሜን። ሰላም ጤና ይስጥህ ልጄ። ማታ ወደ ቤት ስመጪ እኔ የማደርስሽ እሺ? ምን ይሳነዋል ፈጣሪ። መድኃኔዓለምን ምን እለዋለሁ? ለእሱ ምን እከፍለዋለሁ? አባት ሹፌር እንዴት ነው? ጨራረስኩ። ካሁን በኋላ በቃ ሰማያዊ ልብስ የለበሰ ሰው ልጠላ ነው። ለምን ነው የምጠላው? ሌባ እኮ ነው ፖሊስ የሚጠላው። ስለዚህ ህግ የማያከብር ደግሞ እነሱን ይጠላል። ለነገሩ ሰው የማይፈረድበትም። እንዴት ትልቁ ህግ ሳይከበር ትንሹ ህግ ይከበራል? ደግሞ ምን እየለጠፍክ ነው? እድሜያቸው ለገፉና ለታማሚዎች በነፃ እናደርሳለን። ምን እንደሚያናደኝ ታውቃለህ? ሰው ረጅም ሰልፍ ተሰልፎ አዛውንቶች፣ ታማሚዎች ረጅም ሰልፍ ተሰልፈው እግረ መንገዱ ይዟቸው መሄድ እየቻለ አልፎ ይሄዳል። ይህን የሚሰጥ ማን? ፈጣሪ አይደለም? ፈጣሪ የሰጠን ነገር ደግሞ ለበጎ ነው ብንጠቀምበት ምን ነው ችግሩ? ግን ለነገሩ እንዳንተ የሚያስብ ሰው ጠፋ እንጂ እኮ መልካም ነገር ማድረግ ለራስ ነው። ሌላው ደግሞ ታማሚዎችን አስባቸው። ህመሙ አለ፣ ወጪው አለ፣ ብዙ ጭንቀት አለባቸው። ምን አለ ሌላውን እንኳን እነሱን ማዳን ባልችል ወጫቸውን ከፈር ባደርግ ብዬ ታማሚዎችንም ደግሞ አመላልሳለሁ። መቼ አባቴ እውነት። እና ለምን ከውስጥ አለጥፈው? ከውስጥ ለጥፈው። እውነት ነው። እምቢ ብያለኝ ነበር። ቆይና እማዬ ደውይለትና ያደረስክ በይው። ወይ ተይው እባክሽ አናጨናንቀው። ሰው እያደረስኩ ነው ብሎ ይል እንዲያደርሱ መምጣቱ አይቀር። ወይ ከራበሽ አንቺ ቢ እኔማ እሱ ከሌለ አልበላም። እንደዛ ካልሽ መጠበቅ። እኔ ከወጡ እንዳይቀዘቅስ ነው ማሚ። ወይ ጉድ! እሱ ይምጣ እንጂ አንድ አፍታ እናሞቀዋለን። ምን ችግር አለ? ታዲያ ስራ እንዴት ነው ልጄ? አሪፍ ነው እናት። አዲስ አበባን ስሽከረከራት ባልኩ እንዴ እንደውም ይሻላል። ልጅ እያለን በጎማ እየተሽከረከረን አልነበረ? አይሻትማ ያውን እኮ አድጌ ያድርት ልቆ እግዚአብሔር ይመስገን አሁንም አድጋለች እኮ። ማሚ እሱን ዝም በይው እሺ፣ አትስሚ። አሁን እኮ እሱ ታላቄ ወንድሜ ስለሆነ እኔ ባድግም ምንም እንደ ትንሽ አድርጎ ነው የሚቆርጠኝ። ራስ ብላ የማይናገረውም ቢ በቃ ዝም እንግዲህ ይኸውልህ ልጄ፣ አንተ ደግሞ ስትነዳ ቀስ ብለህ ኃላፊነት በተሰማው መንፈስ እንድትነዳ አደራህን ልጄ። የኔ እናት ፍጥነት ለጥንቸ ራሱ አልጠቀምም። አሁን እንግዲህ እኔ ስራውን በደንብ እየለመድኩት ነው። ከሳምንት በኋላ ስራ ታቆሚያለሽ። እሺ? እዚህ ቤት ውስጥ እረፍት ታደርጊልኛለሽ። ኑሮ ተወዶ እንደዚህ እያየኸው እንዴት ነው እኔ ስራ ፈትቼ የምቀመጠው? ሰርቼ ትንሽ ላግዝህ እንጂ አይሆንም እንዴ። እኛን ለማሳደግ እስከዛሬ እኮ ደፋ ቀና ብለሻል፣ ብዙ ተጎድተሻል። አሁን ደግሞ እኔ ደርሼልሻለሁ። እሺ? እኔ ደግሞ እስከ ሳምንት ስራውን በደንብ ለምደዋለሁ። ሄሎ፣ ደርሻለሁ። እሺ እሺ።
አባቱ እስኪ ቶሎ ነዳው በእናትህ የገጠሮ ሳል ያልፍባል። እሺ እየነዳሁት ነው። እሺ እንዴ ለምን በዚህ ጋር ትሄዳለህ? አይ በዚህኛው ይቀርበናል ብዬ ነው። በዚህ በኩል መንገዱ ክራውድድ ነው። ግድ የለም ትላንትና መጥቼብን ነበር፣ ክፍት ነበር። አረ በእናትህ በዚህ ጋር ዝግ ነው መንገዱ፣ ከቻልኩ ተመለስ። አሁንማ እንደ የገባው እንደርሳለን። ይኸው ምን ተናገርኩኝ? ወይኔ የሚገርምሽ ትላንትና ክፍት ነበር እኮ። እህቴ ረጋቤ እንደርሳለን። ምንድነው የምንደርሰው? እያወቀ አይደል እዚህ ክራውድድ ይዞን ነው የገባው። ሲጀመር ቢኒያምን እንጥራው ስልሽ እምቢ አልሽው አንቺ ነሽ። ማንንም እዚህ የምታጨማልቂብኝ። በጣም ይቅርታ የኔና ትላንትና ክፍት ነበር። ሲጀመር አንተ ለገንዘብ ስትል ነው በዚህ በተዘጋጋ መንገድ ይዘህን የመጣኸው። እናትዬ በጣም ይቅርታ አልኩሽ አይደል እንዴ? እንዴት እኔ የታመመ ሰው እንደዚህ ስለ ገንዘብ አስባለሁ? እንደሱ እያልክ ብታስተባብል ይሻልሃል። ሌላ ምን ልትል ትችላለህ? ምነው ቀጠሮ አለፋት እንዴ? ምን ያደርግልሃል? አሁን እንደመጣ ነገር ችግር የለውም። እኔ ለታማሚዎችና ለአቅመ ደካሞች በነፃ ነው። እሺ አላስከፍልም አይደል? አሁን ወሬ አታብዛ። እንደመጣ ነገርኝ በእናትህ። ወሬ አይደለም። እኔ እኮ ጠብቀኝ ስትይኝ እኮ ድጋሚ ወደ ቤት ይዣችሁ መለስ መስሎኝ ነው። ሰውዬ ስራ የለህም እንዴ? እኔ የምቀልድበት ጊዜ የለኝም። ልጅቷን ብቻ ነው ጥያት የመጣሁት። እየቀለድኩ አይደለም። እዛ ጋር ማንበብ ትችያለሽ። ቅድም ለተናገርሽው ከሆነ ችግር የለውም፣ ይቅርታ አድርጌልሻለሁ። እሺ ያው አንቺም ለተሻሰበሽ ምን እንደምልህ አላቅም፣ ምን እንዳረኩኝ አላቅም። እውነት የምር ከልቤ ይቅርታ አድርጌልሻለሁ። እንዴት ይቅርታ እንደምጠይቅ ራሱ አላቅም። እውነት ያው በስራ ሁኔታ እንደዚህ አይነት ነገሮች ያጋጥማል። ያው በይቅርታ መተላለፍ ነው። የምር ከልብ ነው? አዎ የምሬን ነው። ይልቅ እህትሽ ብቻዋን አይደለች፣ እሷ አገጅላት። እኔ እዚሁ ጠብቃችኋለሁ። እሺ እሺ በቃ አይዞሽ እንግዲህ ጊዜ ይማርሽ። እሺ አመሰግናለሁ። ቀጣይ ቀጠሮ መቼ ነው? አረ ችግር የለውም። ዛሬ ራሱ በጣም ትልቅ ነገር ነው ያረክልን። ችግር የለውም። ይሄን ማረገው ለራሴ ስል ነው። ያው ከፈጣሪ ያገኘዋለሁ ደግሞ። እሺ ስለዚህ እስከምድን ድረስ እኔን ማመላለሳት። ይሄ ደግሞ የራሴ ቃል ነው። እሺ በቃ ሳምንት ነው። በቃ ደውይልኝ። እሺ አይዞሽ እንግዲህ ቀስ በይ ደገፍ አድርገን ስማማ ዛሬ የሆነ የጀለስ ቺኩ ቃውጤ የሆነ የልደት ፓርቲ አዘጋጅታለች። ለምን እዛ ሄደን ፈታናል?
እሺ እንደማል ያውቅ ለምን ነው የምትጠይቀኝ? ቆይ አንተ ሁሌ ስራ ብቻ አንዳንድ አይምሮን ፈታ አድርገው እንጂ። እኔ ቹቹ በጣም እኮ ነው ገርመኝ። ቆይ ለመዝናናት ፈታ ለማለት የግድ እኔ እናንተ መጠጣት አለብን? ኧረ ተቢያገግም። እኔ እኮ ከአንተ ጋር ፈታ ማለት ስለምፈልግ፣ በዛ ላይ ደግሞ አንድ ሌቭል ከፍ ብላል። ተው እባክህ። በቃ እኔ እኮ በቃ ምንም እቅድ የለም። ዝም ብለህ በእኔ እቅድ ነው የምትንቀሳቀሰው። ወይ ጓደኛዬ፣ ለካ አንተ እንደ መንግስት የ5 ዓመት እቅድ አውጥተህ ነው የምትመራው። በቃ ካልተመቸህ ጣጣ የለውም። ሂድ ጠጣ አንተ፣ እኔ እነዳለሁ። እሺ በል ውረድልኝ፣ እኔ ወደ ስራዬ ልሄድ ነው። ችግር የለውም። እኔ ለታማሚዎችና ለአቅመ ደካሞች በነፃ ነው። እሺ አላስከፍልም። እናትዬ በጣም ይቅርታ አልኩሽ አይደል እንዴ? እንዴት እኔ የታመመ ሰው እንደዚህ ስለ ገንዘብ አስባለሁ? ችግር የለውም። ይሄን ማረገው ለራሴ ስል ነው። ያው ከፈጣሪ ያገኘዋለሁ ደግሞ። እሺ ስለዚህ እስከምድን ድረስ እኔን የማመላለሳት። ይሄ ደግሞ የራሴ ቃል ነው። እህቴ እንዴት አየሽው በመኪና ሽኝቱን? አሪፍ ነው እንዴ! እንደዚህ አንደላቆ የሚወስደኝ ወንድም ስለሰጠኝ አመሰግናለሁ። አሜን አሜን። ደግሞ ከኋላ የተቀመጥሽበትን ወንበር እንደ ዙፋን ይሁን። እሺ። የምን ዙፋን? ምን ማለት ነው? ደንበኛ ንጉስ ነው ሲባል አልሰማሽም እንዴ? ሲባል ሰምቼ ሳይሆን ተለጥፎ አይቻልም። በቃ ዋናው ነገር ማወቅሽ ነው። ታዲያ እኔ ደንበኞቼን እንደ ንጉስ ነው ተንከባክቤ ማደርሳቸው። እሺ። ስለዚህ ከኋላ የተቀመጠ ሰው ምንድነው ማለት ነው? ንጉስ ነው ማለት ነው። እና እንደ ንግስት ተቀመጪ ነው። ተቀብያለሁ። ይኸው ተቀምጫለሁ። እሺ። ምን ሆነሽ ነው ርብቃ? ማታም ሳትተኝ እንዲሁ ስትገላበጭ ነው ያደርሽው። እባክሽ የባለ ራይዱ ልጅ በጣም ነው የረበሸኝ። እንደዛ መናገር አልነበረብኝም። በጣም ነው የጸጸተኝ በጣም። እና ይቅርታ ጠይቄዋለሁ አላልሽንም እንዴ? እሱማ ጠይቄዋለሁ፣ ግን እሱ በቂ አይደለም። እንደዛ እንኳን እየተናገርኩትኝ እንዴት ረጋ ብሎ ሲያናገረኝ ለነበር ባየሹ። በዛ ላይ እንኳን ብሩን እንኳን አልወሰደም፣ እምቢ አለኝ። ሌላ ሰው ቢሆን እኮ ለእልህ እንኳን ሲል ብሩን ወስዶ ነው የሚሄደው። እኔም ቢሆን ትቼ አልሄድም። ምን አይነት መልካም ሰው እንዳስቀየምኩኝ ሳስበው እውነት በጣም እየረበሸኝ ነው ያለው። እህቴ አውቀሽው አይደለም ያደረግሽው? እኔ እንጃ፣ ቢሆንም በጣም ነው ውስጤን የረበሸው። ወይ ደግሞ ለምን ምሳ ጋብዘሽ ይቅርታ ጠይቂው? እስኪ ምን ብዬ ነው እንደዛ ምለው? በምን አይነት ሞራል ነው ለሱ ደውዬ ምሳ ልጋብዝክ ምለው? በጣም ከባድ ነው እኮ። በቃ እኔ እደውልለታለሁ። ስልክሽን ስጪ። ሄሎ፣ ሰላም ነው? ሄሎ፣ ወዬ ሰላም ነው? ሀና ነኝ። ትናንት ሆስፒታል የወሰድከኝ አወከኝ? አለው ይመስገን። አይ አላመመኝም፣ ፈጣሪ ይመስገን ደህና ነኝ። ወዬ አዎ አወኩሽ። ምን ነው አመመሽ እንዴ? ለሱ ሳይሆን እህቴ ለትናንትናው እስካሁን እየተጸጸተች ነው። አረ ዋናው ደህና መሆንሽ ነው። እኔ እኮ አሁን ስደውይልኝ ወደ ሆስፒታል ይዤሽ እንደሄድ መስሎኝ ነው። እሱማ አዎ፣ ግን በአካል አግኝታ ምሳ ጋብዛ ይቅርታ ልትጠይቅ ትፈልጋለች። እንዴ ኖርማል ነው እንዴ? እንደዚህ አይነት ነገሮች እንኳን አንዳንዴ ያጋጥማሉ። አታስቢያት እሺ። የልቧን አድርጋ ከውስጧ እንዲወጣ አንድ ያመቻችና አግኛት። በቃ እሺ፣ ችግር የለውም አገኛታለሁ። እሺ፣ አመሰግናለሁ። እሺ እሺ፣ ቻው። እሺ ብለህ ስለመጣ በጣም ነው የማመሰግነው። እኔ እንኳን እንደዚህ አይነት ባህሪ የለኝም። ትንሽ እህቴ ጉዳይ ሆኖ አስጨንቆኝ፣ አንተ ግን በተቃራኒ ሆነ አሸነፍክ። አዎ ያው አንቺ እንደዛ ስትናገሪ ነው የሚሆን ነገር ብናገርኩ ያው ልንጣላ ነው። ፈጣሪ ደግሞ ግርሃን ለመታቀኝን ስጥ አይደል የሚለው። ያው እንግዲህ መቻል ነው። በጣም ጥሩ ሰው ነህ። ለዛ ነው ይቅርታ ልጠይቅ የፈለግኩት። አንቺ ተቸገርሽ እንጂ ምን እኮ ችግር የለውም። እንዴት ነሽ ግን እህትሽ? ደህና ናት። አሁን ምንም አትልም።
ቆይ ምኗን ነው የሚያማት? ጀርባዋን ነው። አንድ 3 ወር አካባቢ ሆና ከደረጃ ላይ ተንሸራታ ወድቃ፣ አሁን ግን ፈጣሪ ይመስገን ደህና ናት። አይዞኝ እንግዲህ ያው በጸሎት ማገዝ ነው። ጸሎትማ ግድ ነው። እኔ የምልህ ራይድ መስራት ከጀመርክ ረዥም ጊዜ ሆነህ እንዴ? አዎ አሁን ራይድ ከጀመርኩ አክቹሊ ጳጉሜ ሲመጣ 10ኛ ዓመቴ። ኦ በጣም ደስ ይላል። ረዥም ጊዜ ነው። ምን ነው ገርመሽ ነዋ። ማለት ሲጀመር ራይድ ከጀመረ 10 ዓመት አልሞላውም። ሲቀጥል ጳጉሜ 10 ሆኖ አያውቅም። ሰው ዝም ብለሽ ነው የምታምኚው። ዘንድሮ ታያላችሁ አንደኛ ወጥቼ ካላስኮራኋችሁ። እህቴ ካልወደቅሽ እንኳን እውነት እንዳኮራሽን ነው የምቆጥረው። አየሽው እማዬ ሲያስጠላው ምን ነው እንዴ? እሱ የቀልዱን ሲልሽ አንቺ እውነት ታደርጊዋለሽ እንዴ? እማዬ እኔ አውርቼ ሳይሆን በተግባር አሳየዋለሁ። ታደርጊዋለሽ የኔ አንበሳ፣ የኔ ጀግና ታደርጊዋለሽ። ይኸው ስንት ዓመት የኔ አንበሳ የኔ ጀግና አልናት እኮ እንዴ። ከኋላዋ ሆኜ ስንት ዓመት ደገፍኳት። እሷ 3 ቁጥር ታርጋ ይመስል ሁሌ የምትወጣው ሶስተኛ። እሺ እኔ አንደኛ ከወጣው ምን ትቀጣለህ? እኔ አንቺ አንደኛ ውጪ እንጂ እንደው ይሄው በማየ ፊት የፈለግሽ ነው የማረግልሽ። እማዬ ይሄው ሰምተሻል። ይሄንን ቀን እንዳትረሳው እሺ? ብቻ እንጂ እማዬ ያት እኔ ስብሰባ ላይ ነው ቁጭ ስብሰባ እኔ ወይኔ እሺ። እና ይቅርታ ግብዣው እንዴት ነበር? በጣም አሪፍ ነበረ። እንዴት ውስጥ እንቅልል እንዳለኝ አጠይቂ። እና ገላገልኩሽ? ቀላል ገላገልሽ። በዛ ላይ ልጁ ትህትና ወሬው እንዴት ደስ እንደሚል አጠይቂ። እሱማ ካረገው አንጻር እንደዚህ አይነት ልጅ እንደሆነ ያስታውቃል ስልሽ ይሆናል አይደለ? አሁን ላይ ካሉ ወንዶች ወሬው፣ ሁኔታው፣ የሚያረጋቸው ነገሮች ሁሉ ነገሩ ይለያል። በጣም ደስ የሚልሽ ነው። በጣም ኧረ ነጥሎ ማሞገስ እንዴ ባንድ ግብዣ። አንቺን የምረኝ ነው። እሺ ይሁንልሽ። እና ስሙ ማን ነበር ያልሽኝ? እኔ እንጃ አልጠየቅኩት። ግን ለምንድን ነው ያልጠየቅኩት? አንተ የዚች መኪና ጥቅም ማግኘት ነው። ሰው በጠቅላላ በእኔ መኪና ብዛት ደስ ብሎት በቃ ግብዣ በግብዣው ነው። ኧረ ይቀጥል፣ አሪፍ ነው። እኔ የምልህ ዛሬ ደግሞ ምግቡ ያበደ ነው እንዴ? ምን ሌላ ጊዜ አይጠፍጥም ነበር? አሁን ገባኝ። ለካ ካንተ ጋር ስለመጣው እንዲህ የሚጣፍጠው። አሁን ቆይ ከኔ ጋር ምን ያገናኘዋል? ቀላል ያገናኘዋል። ገና ተባረክን ያዘው ሲባል እንደ ሼፍ ዮሐንስ ሰርተው የሚያመጡት እኔ ብቻዬን ሳዝ ሲንግል ፉድ ነው ይመጣል። ደግሞ ሲንግል ፉድ የሚባል መጣ። እባክህ ላጤ ምግብ ለማለት ፈልጌ ነው። አረሾ ይልብላበት በእናትህ እንዳታሳንቀኝ። አባቴ አንተ የጀማሪ ላጤ ምግብ ቀምሰው ስለማታውቅ ብታውቅማ እንደዚህ አትስቅም ነበር። ሶያውን ቶሎ ብላና ወኔ ወደ ስራ ሊዳ። አንተ ስራ የለ ብላ አይ አሁንስ አላሰኘኝም። አንቺ ደግሞ ጠዋትን በስነ ስርዓት አልበላሽ። አሁን ግን ግዴታ የሆነ ነገር መቅመስ አለብሽ እንዴ? እኔ እኮ ምግቡ ከሰለቸሽ ብዬ ነው አጥሚ ስለስራልሽ እያልኩሽ ያለሁት። እሺ ትንሽ ቆይተሽ ትሰሪልኛለሽ። ግን አሁን ወዴት ለመሄድ ነው? ጓደኛዬን ላገኛ ስለወጣ ነው። ጓደኛሽን ለማግኘትማ እንደዚህ አዘንጭኝ። አንቺ ደግሞ እሺ በምንድን ነው የምትሄጂው? በራይድ ነው? አዎ በራይድ ነው የምሄደው። ተው ገባኝ። ጓደኛሽን በማግኘት ሰበብ ባለ ራይዱን ልታገኘው ነው አይደል? አንቺ ደግሞ እሱ እያለ ሌላ ራይድ ልጥራሽ? ሄሎ እንኳን ደወልሽ። ይሄው ምሳ ጋብዘሽኝ ከስንት ዓመት ባለሩታ ያቀየምሽኝ ማለት እኔ እንዴ? አዎ እንዴት ከኔ ውጪ ምሳ ትበላለህ? እንዴት ትማግጣለህ ብላኝ እስካሁን ይሄው ተኮራርፈናል። ወይኔ ጉዴ፣ በጣም ይቅርታ። ከሚስትህ እንዳይሆን ብቻ። ኧረ አይደለም። እና ከማን ጋር ነው? ከሽሮ ጋር ነው እንጂ እኔ ላይ እንዴት ችት ታረጋለህ ብላ ይሄው እስካሁን አፍንጫዋን ነፍታለች። ከንፈሯንም ልጨምር ነው አሁን። አንተ ግን ምን አይነት ልጅ ነህ? እንዴት እንዳስደነገጥከኝ። እሺ ምርህን መስበኝ እዴ ኧረ አትደንግጪ። ከስተመርን ማዝናናት የሚለውን ህግ እኮ እያከበርኩ ነው። እሱስ ተዝናንቻለሁ።
አዎ እሱ ነው የሚፈልገው። እኔ የምልህ ስራ አለህ እንዴ? የሆነ ቦታ እንድታነሳኝ ፈልጌ ነበር። ኧረ የለኝም። በቃ ቤት ና። እሺ እሺ። እንዴት ነሽ? አለሁልህ። ቶሎ መጣ? አዎ እንደ አጋጣሚ ስደውይ እዚህ አካባቢ ነበርኩ። ሌላ ጊዜ ዘገያለሁ። እንዴ ምን የማብሩሽ ፌር አይደለሁም እኮ ነው የራይድሽ ፌር ነኝ። ባይዘዊ ስምን ስለማላውቀው ስልክን ባለራይዱ ብዬ ነው ሴቭ ያደረኩት። አዎ አንቺም እኮ አልነገርሽኝ። እድሜ የጠየቅኩ ይመስል ዝም ነው ያልሽ። ግን ማን ነው ስምህ? ተባረክ እባላለሁ። የሚያምር ስም ነው ያለህ። ርብቃ እባላለሁ። ኧረ አንቺም ጥሩ ስም ነው ያለሽ። እንሂድ አይደል? በዚህ ሁኔታ ከርብቃ ጋር ተዋወቅን። ከዛም ቀስ በቀስ እየተቀራረብን ጓደኛሞች ሆንን። ከሁሉም በላይ ደግሞ ደስ ያለኝ የእናቴ ነገር ነው። ያ የምናፍቀው ቀን ደርሶ እናቴን ለማሳረፍ በቃው። ይሄ ለእኔ ከምንም በላይ ደስታ ነው። ርብቃንም ቢሆን ቀርቤ ሳያት ካሰብኳት በላይ ነው ያገኘኋት። በመሀል ግን ርብቃ እንደምትወደኝ አወቅኩኝ። እኔን ለማግኘት እያለች አውቃ እዚህ ቦታ ውሰደኝ እያለች በሰበብ አስባቡ ትጠራኛለች። አድርሰኝ ያለችኝ ቦታ ጋር ስደርስ ሁሌ የክፋት ነው የምትወርደው። ብቻ እኔም ወደፊት ሚስቴ ብትሆን ብዬ የምመኛት አይነት ሴት ነበረች። ግን ምን ያደርጋል በማልቾቹ የሚያስደነግጥ ነገር ነገረኝ።
ቹቹ ዛሬ ምን ሆናል? ተቤ ባንተና በርብቃ መሀል ግንኙነት አለ እንዴ? አረ የለም። ያው ማለቴ እንደነገርኩ ነው፣ ኖርማል ጓደኝነት ነው። ምን ነው? ታውቃለህ ተቤ ርብቃን ገና ያስተዋወቀን ቀን ሳያት ልቤ ለሁለት ነው የተሰነጠቀው። የበፊት ፍቅረኛ የፌቨንን ነው የመሰለች እና አብዛኛው ነገራቸው ይመሳሰላል እና ለምን እንደሆነ አላውቅም። እሷን ካየኋት በኋላ ውስጤ ደስታ በደስታ ሆኖብኛል። ተቤ ርብቃን ሳላፈቅራት አይቀርም። ምን ማለቴ? ቹቹ የምርህን ነው? አዎ ተቤ፣ በዚህ ሰዓት ሀሳቤና ደስታ የሷ ሆናብኛለች እና እሷ የኔ ከሆነች ሁሉንም ነገር በአዲስ ህይወት ለመጀመር ወስኛለሁ እና ጓደኛዬ የሆነ ነገር ማድረግ አለብን። እኔ ምን በየወሩ ነው የተቸገሩትን እየሰበሰብክ የምትረዳው? አዎ ሁሌ ቀን 10 ላይ ሁሉም ያውቃል ያለውን 1 ብርም ቢሆን 2 ብርም ቢሆን ሰብስቦ ያመጣልና እኛም ደግሞ ችግሩ ጠና ላለበት ሰው ያንን ብር የሆነ ነገር እናደርግለታለን። ዋው ደስ ይላል በጣም። ግን ለምንድን ነው 10 ነው የመረጥከው? በነገራችን ላይ የተወለድኩት በ10 ነው። ከዛም በተወለድኩበት ቀን ምን ላድርግ ብዬ ሳስብ ይህ ሀሳብ መጣልኝ። ከዛ ለምን ለሰፈሩ ሰው አላማክርም ብዬ ሳማክራቸው ሀሳቡን ተቀበሉኝ። ደስ ይላል በጣም። በል እንግዲህ እኔ የሚያቅሜን እረዳለሁ። አዎ በነገራችን ላይ በዚህ ሀሳብ ሰጪውም ተቀባዩም ደስተኛ ነው። ያው ፈጣሪ ስጡ ይሰጣቸዋል አይደል የሚለው፣ ከመስጠት ደስታ ይገኛል። በዛ ላይ ደግሞ ለተቸገረው ሰው ችግሩን ስታቃልለት ፊቱ ላይ የምታየው ደስታ የሚገርም ነው። ልክ ብለሃል። በጣም ደስ የሚል ነገር ነው። በል እንግዲህ በርታልኝ። እኔም ሁሌም ከጎንህ ነኝ። ችግር የለውም። አንዷ ባልቶኛለሽ ካሁን በኋላ። እንዴት ናችሁ? ምን እያደረግሽ? እማዬስ ጎረቤት ነች። ለማንኛውም ወንድሜ እንኳን በሰላም መጣልኝ። እህት በናፍቆት በጉጉት እየጠበቀች ነበር። ለምሮ ጉጉትም ጥብቅ እንዴ? ናፍቆት ነው። እስከዛሬ አልናፍቅሽም ነበር? በጣም ነው እንጂ የምትናፍቀኝ። ምክንያቱም የሚናፈቅ ወንድም ስላለኝ። አይመስለኝም። ፈርተሽ ነው አይደለ? ብቻሽን ስለሆንሽ። ምን የውሸትሽን ነው የምትለኝ? እንደውም አክፍራለሁ። በቃ አታምርሪሽ። በቃ ይቅርታ አልኩሽ እንዴ። እውነት ይቅርታ በቃ ከእንግዲህ እንደዚህ እንዳትለኝ። እንዴት እንደዚህ ስለኛል? አንተ እኮ ብቸኛ ወንድሜ ነህ። ከእናቴ ቀጥሎ እኮ አንተ ብቻ ነው ያለህ። ነይ በቃ ነይ። ይቅርታ እሺ። በቃ እሺ። ግን ለቀልድም ከእንግዲህ እንደዚህ እንዳትለኝ እሺ። ሁለተኛ እንደዛ አልሽም እሺ። በአንብቢ። ለምን ግን ለተባረክ እንዳፈቀርኩት ለመናገር እንደከበደኝ አላውቅም። ነግሬሻለሁ። ከሱ አትጠብቂ። የመጣ ይምጣ ንገሪው በቃ። እኔ እኮ ግርም የሚለኝ ነገር እንደሆነ ታውቂያለሽ? በጣም እርግጠኛ ነኝ እኔ ጋር ያለው ስሜት እሱ ጋርም እንዳለ። ግን ለምንድን ነው ዝም ያለኝ? ለምን? እሱም ከአንቺ ጠብቀው ይሆናል። እንደውም አንቺ ልንገረው ስላልሽ ነው እንጂ አብራችሁ ያላችሁ እኮ ነው የምትመስሉት። እኔ የምለው ታቢ እንዴት ነው የርብቃ ነገር የሚሆን ይመስላል? ያው ፈጣሪ ካለ ይሳካል። እኔ አሁን እሷ የኔ ብትሆን ምን እፈልጋለሁ? ምንም። ብቻ አንተ በደንብ የምንግባባበትን መንገድ አመቻችልኝ። እሺ አመቻቻለሁ። እኔ የምለው ቹቹ፣ ቆይ አሁን ፍቅረኛ አለኝ ምናምን ብትልስ? የላትም አላልከኝም እንዴ? አይ ነው ነገሩ ነው። ምናልባት የድሮ ፍቅረኛ ኖሯት አሁን ተመልሶ ምናምን መጥቶ ቢሆንስ? አሬ ሰይጣን ጆሮ ይደፈን። እንደዛ ከሆነ በጣም ነው የሚደብረኝ። ፈጣሪም እንደዛ ያደርገኝ። ቆይ ግን አንተ ለምን እንደዚህ ያልከኝ? አይ አራደ እንዴ ዝም ብዬ ነው ለጠቅላላ እውቀት ለማወቅ። ቢንጅል ልጄ እየበላው ነው። እየበላው ነው። ቀላል ትበላለች እንዴ? የእናት ምግብ ናፍቆኛል ስትለኝ አንጠልጥዬ ይዣት መጣሁ። በል ዝም በል። እንደምትመጣ ብትነግረኝ በደንብ አዘጋጅቼ እጠብቃታል ነበር። አራማ ዛሬ ይህም ከበቂ በላይ ነው።
አይ እሱን እስታዩ እስቲ እያጎረስካት ተባረክ። አይ ማየኔ እኮ አንቺ ፊት ሼም እንደያዛት ብዬ እኮ ነው የማላጉርሳት። የምን ሼም ነው የሚይዛት በገዛ እናቷ ቤት? ኧረ ማዘር ዝም በሉት። እውነት ሼም አይዝሽም እንዴ? ጥሩ ካልያዘሽ ምን ችግር አለ ታዲያ? ወንድሜ ወዬ እንዴት ነሽ? ሰላም ቢያት እንዴት ነሽ? አለሁልህ። እትዬ አሰለፈች እንዳሉ ካላስቸገርኩ ልጄ አንድ ዕቃ ወፍጮ ቤት እንድታደርስልኝ ነበረ። እመርቅሃለሁ የኔ ልጅ ብለዋል። አያስቡ እመጣለሁ ውቢያቸው። እሺ እና እስከዚያ ይጠብቁ። መኪናው ጋር እኮ ናቸው። ከዛ መኪናው ከቆመ በቃ አንድ አፍታ ድርሻቸው ልምጣ። እሺ ችግር የለውም ስመጣ እበላለሁ። አንቺ ከማየ ጋር ትጫወቺ። አብሬ ልምጣ። ነይ አንቺ ቅመም መጣማሚ እንዴ እንግዳው አንተለ ቤቢ እንደዚህ ነው ተባረክ። ይኸውልሽ ታላላቆቹን ማክበር፣ መታዘዝ፣ ልትከፍ ዝቅ ማለት እንደዚህ ሰፍቶ ለፍቶ ከልጅነቱ ጀምሮ ይሄው ነው ተባረክ። ይኸውልሽ ልክ ነው ማዘር፣ የውጭ ስብናው ራሱ ያስታውቃል። ታዲያ በዚህ የተነሳ ይኸውልሽ እኔ እናቱን ያወጣሁለትን ስም አይሆንም ብለው የሰፈሩ ሰዎች እሱ የተባረከ ልጅ ነው ተባረክ ነው መሆን ያለበት አሉ። ይኸው ተባረክ እየተባለ ይኖራል። እኔ እኮ ትክክለኛ ስሙ ይመስለኝ ነበረ፣ አላቅም ነበር። ይሄንን ሰፈራችን አንድ ጋሻ በራ የሚባሉ ሰውዬ ነበሩ። ሁል ጊዜ ይሄንኑ እንደው ልፋቱን ለሰው ያለውን አክብሮት ለሰው ያለውን ትህትና አይተው ይሄንን የወለድሽው ልጅ የተባረከ የተቀደሰ ልጅ ነው ስሙ ተባረክ ነው መሆን ያለበት አሉ። ከዛ እሳቸው ተባረክ አሉት። በቃ ተባረክ ሆኖ ቀረ ስሙ። ሁሉ ሰው አሁን ተባረክ ነው የሚለው። ይገርማል። እኔ ይሄንን ላመቻወኩኝ እኔን እናቱን ሲሆን እርፍ አድርጎኝ የለ ጓደኞቹ ሲዝናኑ መዝናናት አቅ እዛ ከመዝናና ገንዘቡን አምጥቼ ለእናቴ ብሰጥሽ አንቺ ትመርቂኛለሽ እናቴ ብሎ ሮጦ ወደ እኔ ነው የሚያመጣው። ይኸውችንም መኪና የገዛው በላቡ ልፍት ብሎ እንደዚህ ነው ልጅችንም መኪና የገዛው ልጅ። ሀኒዬ ብታይ የተባረክ እናት የነገሩኝ ነገር ስለሱ ማመን ያቃተኝ። እሳቸው ከነገሩኝ ውስጥ አንዱንም ስለሱ የማውቀው ነገር የለም። ቀላል ይገርማል በጣም። እኔማ ሆነውን እሱን በማፍቀር እድለኝነት የተሰማኝ ነው። በቶሎ አትንገሪውና አንዷ መተባበብ ካደረገችልሽ በኋላ በጸጸት ትሞቻለሽ። እንዲማ ፈጣሪ አይጨክንብኝም። እሺ ደግሞ የልቤን ያውቃል። ሀኒዬ ካልሆነ ለቹቹ ላማክረው እንዴ? እህቴ ለምንድን ነው ዙሪያ ጥምጥም የምትሄጂው? ለዛማ እኔ ያልነግረውም እንዴ? ያው ጓደኛው ስለሆነ ማውራታቸው አይቀርም ብዬ ነው። በዛ ላይ ደግሞ ለእኔ ትክክለኛ ስሜት ይኑረው አይኑረው የሚለውንም ነገር በደንብ እንዳውቀው ይረዳኛል። ሆነም ቀረም እንደዚህ ያለች ማለቱ አይቀርም። ስለዚህ ለምን ራስሽ አትነግሪውም? ልጄ ወይማ እንደው ምን እንደናፈቀኝ ታውቃለህ? ደግሞ ምን ናፈቀሽ? እንደው አንተን ልጄን ድሬ እልልልልልል ለመድበታል። አንቺ እልል ማለት አይድከምሽ እንጂ ችግር የለው። መቼም ርብቃዬን ይቻላል የምትሆነው ምን እንደሆነ አላውቅም። መቼም ካየኋት ጀምሮ ቀልቤ ውድድ ነው የሚያደርጋት። እኔ እንደ እናትነቴ የምመክር ነገር ቢኖር በቃ ለትዳር ርብቃ ብቻ ናት። እሺ? አይ እማዬ ከእሷ ጋር እንኳን የሚሆን አይመስለኝም። ለምን? እማዬ በእርግጥ ርብቃ ጥሩ ልጅ ነች፣ እንደምታፈቅረኝ አውቃለሁ። ማለት እኔም እንደዛው ባገባት ሁሉ ደስ ይለኛል። ግን ምን እማዬ ቹቹ በጣም ነው የሚያፈቅራት። በዛ ላይ ደግሞ እሷ እኔ እንደምታፈቅረኝ አያውቅም። ማለት የድሮ ፍቅረኛዬን ነው የምትመስለኝ ይላል። በዚህ መሀል ደግሞ እኔ መሀላቸው ገብቼ ጓደኛዬን ደስታ ማበላሸት አልፈልግም። እና ለቹቹ ብለህ አንተ ልተዋት? አዎማ በቃ እግዜር ካለ ለእኔ ትሆናለች፣ ካላሉ ደግሞ ለሱ ትሆናለች። አይቹቹ እኔ እኮ በጣም ነው የምታስቀኝ። እኔ የምልሽ ሀና እስካሁን ተኝታ ነው? አይደለም ዛሬ ቼክአፕ አላት። ተባረክ ይዟት ሄዶ ነው። አሁንማ ትንሽ ስላገገመች እሱም ረፊ ብሎ እሱ ይዟት ሄደ። እዛ ሄዶ ነው እንዴ? ተባረክ ስደውልለት ስልክ አያነሳም። እኔማ ካየኋት በጣም ስለቆየው ብቻዬንም ቢሆን ሊያት ብዬ ነው አመጣጤ። ኧረ እንኳንም መጣ። እንደውም ፈታ ነው ያረከኝ። እኔ የምልህ ከተባረክ ጋር አብሮ አደግናችሁ እንዴ? አይ
አብሮ አደግ ሳይሆን 10ኛ ክፍል ነው የተዋወቅነው። አንድ ልጅ አፍቅሬ እነሱ ክፍል አንድ ፌቨን የምትባል ልጅ ነች እና ምን ልበልሽ በጣም ደስ የምትል ልጅ። የሆነ ነገራችሁ ካንቺ ጋር ይመሳሰላል። የምር? ከዛ እሷን ለማየት እነሱ ክፍል ሄድ ነበር። ከዛ ተባረክን አየሁት። የዛኔ ሰፈር ውስጥ በአይን እንተዋወቅ ነበር እንጂ ብዙም አውርተን አናቅም ነበር። ከዛ በቃ እሱን ሰበብ እያረኩ መሄድ ጀመርኩ። ከዛ ተግባባን። እሺ ታዲያ ልጅቷስ? እሷማ ከጊዜያት በኋላ አብረን መሆን ችለን ነበር። 4 ዓመት በፍቅር አሳለፍን። ከዛ እኔን ትታኝ ሀብታም አገባች። ምን? ከዛ አንተ እንዴት ሆንክ? ከዛማ የጸጋዬን ዘፈን ለሰርግሽ ለት የሚለውን እየሰማሁ እየተጽናናው ነው። እንዴት ነበር ታዲያ? አረ ምን አወራለሁ። እሷን ሳገኝ አጉል ጨዋ ነኝ ይሁን አላውቅም፣ አጉል ዝምተኛ ነኝ ይሁን አላውቅም። በቃ ወሬ እያማጥኩ ማወራው ጠፍቶብኝ። በስማ አሁን አንተ ወሬ ጠፍቶብህ? እኔም ራሴን እንዳንተ ነው የታዘብኩት። እና ምንም ሳታወራ ጠበቀኝ? ዝም አላልኩም። በመጠኑም ቢሆን አውርተናል። ደግሞ ስስቅ እንዴት እንደምታምር አደንዛዥ ጽበለው ድንስስ ስላለሁ። አሪፍ ነው ወንድሜ። በስማ አንቺ ጭቃ አደረግሽው እኮ። እና ታዲያ ምን ለየው? ከምኑና ከምን ጭቃ አረግሽል ያልከው ነው? ከአፈር ስለተፈጠርም ብዬ ነው። እውነታውን አንቺ ታናሽ እህቴ ነሽ ግን እንዴ አላምን ብለህ ነው እንጂ እኮ እኔ ታላቅ እህት ነኝ። በምላስሽ ልክ ነሽ፣ ግን ይሄን ምላስሽ ነው ያልቻልኩት። መች ተሸክመኝ ነው ያልቻልከው? ነው? አዎ። አረ ተው እምቢ። ነይ አረ ይቅርታ የኔ ወንድም፣ በጣም ላስቸግር ነው። እርጉዟ ልጫናት? ደግሞ ምን ማለት ነው? ሰዓት የለኝም፣ ዝም ብለህ ነዳ። እሺ ነዳለሁ፣ ግን በዚህ ፀሐይ እዛ ጋር እርጉዟ ቆማ ትንሽ አታሳዝንም? ስማኝ፣ እኔ እኮ በራይድ የምሄደው በጣም ስለቸኮልኩና ሰዓት ስለሌለኝ ነው። ልክ ነኝ ወንድም። ያው እግረ መንገዳችን እኮ ነው እንውሰዳት ያልኳት። በዛ ላይ ደግሞ መረዳዳት ባህላችን አይደል እንዴ? ምን ማለት ነው? ሰው ስጭን ነው እንዴ ባህል ምናምን የምትለው? በቃ መተዛዘን የሚባል ነገር ጠፋ ማለት ነው። ለማንኛውም እኔ ሂሳቡን አላስከፍልም። እሷን ጥሎ የሚሄድ ሞራል የለኝም። ስለዚህ ጠጋ ብላት ጭናታለሁ። ኦኬ ምን አገባኝሽ? አምጣት። ቆይ ያሉት ሩሽ እዚህ አካባቢ ዘሽ የምታሽው ለምን? እንደዚህ አይነት አየር ናፍቆኝ። ለነገሩ አየሩ በጣም ደስ ይላል። በተለይ ደግሞ በህይወቴ ውስጥ ከተለየ ሰው ጋር መሆኑ ደግሞ ልዩ ያደርገዋል። ቆይ ርብቃ፣ እኔ ባንቺ ህይወት ውስጥ ግን ምን ያህል ቦታ ነው ያለኝ? በህይወቴ ውስጥ ትልቅ ቦታ ነው ያለክ። ይሄ ደግሞ ይገባሃል። ቅንነትህ፣ ሰው አክባሪነትህ። ላንተም ሌላ ነገር ኖሮኝ ብሰጥ ቅር አይለኝም። ግን ለምን እንደሆነ ታውቃለህ? እኔ እንጃ። ምክንያቱም ርብቃ፣ እኔ አንቺን በእንደዚህ አይነት ስሜት ማሰብ አልፈልግም። ማለት እንደ እህቴ ነው ማይሽ። ውሸትክን ነው። ለእኔ የተለየ ስሜት እንዳለክ አውቃለሁ። መቼም እህቴ ነሽ ልትለኝ አይደለም አይደለ? ነው ወይንስ ቀድሜ ስለጠየቅኩ ነው? አረ ርብቃ፣ ምንድን ነው የምትይው? መች ወጣኝ? እኔ እኮ ለአንቺ ያለኝን ስሜት ነው እየነገርኩሽ ያለሁት። አላምንህም። አይኔን እያየክ እውነት ርብቃ ሙች በእህትነት ነው የምልሽ በላይ። ርብቃ መሀላን እዚህ ጋር ቆይ፣ ምን አመጣው? ማልልኝ። በቃ እውነቱን ልንገርሽ፣ አንቺ ጋር ያለው ስሜት እኔ ጋርም አለ። ግን በቃ እኔ መጨረስ የማልችለውን ነገር መጀመር አልፈልግም። ማለት ለጊዜ ፍላጎት ነው የፈለግሽኝ ያልከኝ? ማለት እኔ ከ4 ወር በኋላ ከዚህ ሀገር እወጣለሁ። ስለዚህ መጨረስ የማልችለውን ነገር አልጀምርም፣ መጀመር አልፈልግም። አላምንህም እህቴ፣ እኔ በጣም ከፍቶኛል። እኔ በታምር ከሱ እንደዚህ አይነት መልስ አልጠበቅኩኝም። የምር እኔ የምለው ቆይ ውጭ ስለመሄድ ጉዳይ አውርቶሽ ያውቃል? በፍጹም እኔ አላውቅም። እና እንዴት እስከዛሬ አልነገረሽም? እንደዛ ስለው እርግጠኛ ልሆንና እነግርሻለሁ ብዬ ነው አለኝ። እሺ ሄደስ ቢባል ስንት ሩቅ ለሩቅ ሆኖ አንድ ላይ የሚኖሩ ሰዎች የሉም እንዴ?
እኔ እዛ ስሄድ ምን እንደሚያጋጥመኝ አላቅም። ሩቅ ለሩቅ ነው ፍቅር ደግሞ አይሆንም አለኝ። ስለዚህ ምንም ነገር ሳንጀምር ከዚሁ ቢቆም ይሻላል አለኝ። እኔ ግን እስካሁን ውጭ የሚሄዱ ጉዳይ ምንም አልተዋጠልኝም። እኔ ምንም ሊዋጥልኝ አልቻለም። እኔ ምለው ተቤ ተባረክ ወይ ምን ሆናል ጓደኛዬ? ነዳጅ ጠፋ እንዴ? ማለት እንዴ ታዲያ እንደዚህ ሆነ ምን ልበል? አንተ በቃ የሰው ልጅ ነዳጅ ነው ብቻ የሚያሳስብ ይመስላል። ስንት የሚያስጨንቅ ነገር አለ አይደል? አሁን ገባኝ። ደዋይ ጠፍቶ ነው። ተደወለም አልተደወለም ያው የምበላው ፈጣሪ ያለልን አይደል? እሺ ታዲያ ምን ሆነ ነው? ምንም አልሆንኩ እንደዚህ ዝም ብዬ ካልክሽ ይልቅ ዛሬ ከርብቃ ጋር ተደዋውላችሁ ነበር እንዴ? አዎ ምን ነው? አዎ ጠዋት አካባቢ ተደውለን። አይ ስደውልላት ስልክ አላነሳ ብላኝ ነው። ትደውልልሃለች። ምናልባት ኔትወርክ ምናምን ቢብሏት ሊሆን ይችላል። እሺ ወንድሜ አቤት። ደግሞ እንደዚህ ተነጣጥለን መተኛት ጀመርን አይደለ? ነው አይደለ? አሁን አልተኛ ብትኝ እንዴ? ተነስ። እሺ ይኸው ተነሳው። ምንድን ነው? አልሰማም። በቃ ተነስ እንዴ። ደክሞኝ ስለሆነ እኮ ነው የተኛሁት። በእናትሽ ቢደክም ራሱ እኔ እናንተ ተነጣጥለን ተኝተን አናውቅም። እንደውም ካልቀጣው በስተቀር አላናገረም። እሺ ምንድን ነው ቅጣቱ? ምንድን ነው? እጅ በጆሮ ያዛል እንዴ? አራቄ ነው ወንድሜ ላይማ እንደዚህ ጨክኜ ቅጣት እንደዚህ አልቀጣም። ቆይ ምን ይሁን መሰለ እህቴ በጣም እወድሻለሁ በማለት 100 ጊዜ ጻፍ። አረ ተይ እንጂ በእናትሽ ቢያንስ ቅጣት ማቅለያ የለው? ቅጣት ማቅለያ ፍርድ ቤቱ ግራና ቀኙን በማየት ተከሳሹ አሳዝኖት ፍርድ ቤቱ በነጻ። አንቺ ትለያለሽ። የምር የምትለይ የት ነሽ? ፍርድ ላይ እኮ ነኝ። ልጨርስ። ፍርድ ቤቱ በነጻ ሊለቀው አስቦ የነበረውን ተከሳሽ ፍርዱን በማቋረጡ ሊቀጣ የነበረውን ቅጣት እንዲቀጣ ተወስኗል ነው። ጀርባሽ ላይ ያለው ዝም በይ። ምነው ርብቃ ድንገት መተሽ አስደነገጥሽኝ? ምን አለበት ተባረክ እንኳን እየመጣች ነው ቢለኝ የሆነ ነገር ተዘጋጅቼ እንኳን ሳልጠብቅ። ለተባረክ እኮ አልነገርኩትኝም። እርሱን ላናግሮት ፈልጌ ነው የመጣሁት። ምን ነው? በሰላም በሰላም ነው። እርሱን እንደ እናቴ እንደማያዩት ያውቃሉ። እማዬ ተባረክን በጣም ነው ማፈቅረው። እሱ ከዚህ በላይ ይገባዋል። እሱ በህይወት ውስጥ ከገባ በኋላ በጣም ደስተኛ ነኝ። እንደሚያፈቅረኝም ነግሮኛል። ግን ምን ዋጋ አለው? ውጪ እንደሚሄድ ነገረኝ። እውነትና ውሸት መሆኑን ለማጣራት ነው ከእርሱ የመጣሁት። እውነት ነው። ተባረክ ከምታስቡ በላይ ነው አንቺን የሚወድሽ። ግን ተባረክ እንደምታውቂው ለሰው የሚኖር ልጅ ነው። ከራሱ ደስታ ይልቅ የሰው ደስታ የሚያስደስተው፣ በራሱ ላይ ከደረሰው ሀዘን ይልቅ ለሰው ሀዘን የሚያዝን ልጅ ነው። ስለዚህ የራሱን ደስታ በጓደኛው ደስታ አስቀድሞ ነው ልጅ። እማዬ ምን እያልሽ ነው? ምንም እየገባኝ አይደለም። ቹቹ አንቺን በጣም ነው የሚያፈቅርሽ። ቹቹ ደግሞ በአንቺና በተባረክ መካከል ስላለው ነገር ምንም የሚያውቀው ነገር ስለሌለው እኔ አፈቅራታለሁ ርብቃን ሲል ቹቹ በቃ ተባረክ ደግሞ ከራሱ ደስታ ይልቅ የጓደኛውን ደስታ አስቀድሞ ውጭ ሊሄድ ነው አለሽ። ይሄ ነው ልጅ። ምን ቹቹ? ይሄንን ለማመን ይከብዳል። እኔ ራሱ ግራ ገብቶኛል። መጀመሪያም እኮ ብያለሁ የሆነ ነገር አለ እንጂ ያለ ምንም ምክንያት እንደዛ አያደርግም። ምን አይነት ደግነት እንዳለበት ግን ሁሌ ለሰዎች እንደኖረ በጣም የሚገርም ሰው ነው። እሺ አሁን ምንድን ነው የምናደርገው?
ወይዬ ርብቃ። ሰላም ቹቹ፣ እንዴት ነህ? አለው። እንዴት ነሽ? ደህና ነኝ። እኔ የምልህ ተባረክ አብሮክ ነው እንዴ? አይ አይደለሁም፣ ብቻዬን ነኝ። ምን ነው? አይ ምንም፣ በኋላ ወደ 11 ሰዓት ማውራህ ነገር ነበረ። ይመችሃል? አዎ ይመቸኛል። በቃ እሺ፣ የምንገናኝበትን ሰዓት በኋላ እነግርሃለሁ። እሺ። እና ከቻክ ለተባረክ እንዳትነግረው። እሺ? እሺ፣ አልነግረውም። በሰላም ነው? በሰላም ነው። በኋላ ስንገናኝ እነግርሃለሁ። እሺ። ሰላም ወይ? ለምን ፈልጋኝ ነው? እፈልጋለሁ ስትይ ለምን ጉዳይ ነው ብዬ ሳስብ ምንም አልመጣልህ አለኝ። በእርግጥ ከበድ ላለ ጉዳይ ነው የፈለግኩ። ምን ነው? ይኸውልህ ካየሁት ጊዜ ጀምሮ በጣም የሚሰማኝ ስሜት የተለየ ነው። እየተቀራረብን ስንመጣ ደግሞ እየወደድኩት መጣሁ። በእርግጥ እኮ ይህ ስሜት ሁለታችንም ጋር እንዳላቃለሁ። ደፍሮ ማውራት ስላቃተን ነው እንጂ ሁለታችንም። ግን እኔ እንዳፈቀርኩት ነገርኩት። ምን? ይኸውልህ ቹቹ፣ አንተ እኔን በማፍቀረ ደስተኛ ስለሆንክ ለአንተ ደስታ ሲል እኔን ተወኝ። ግን እኔ እሱን ነው ማፈቅረው። ካንተ ጋር ብሆን ደስ ይለኝ ነበር፣ ግን አልችልም። እኔ እንጃ፣ እኔ ምን እንደምል ራሱ አላውቅም። እኔ ይህን ሁላ ነገር አላውቅም። የእውነት ርብቃ፣ እኔ እንደዚህ አይነት ስሜት እንዳላችሁ ራሱ አላውቅም። ይህን እንኳን እሱ አይደለም የነገረኝ፣ እናትየው ናቸው የነገሩ። ለምን ጓደኛዬ፣ ለምን? እኔ ይህንን ባቅ ራሱ እንዴት እንደዚህ አደርጋለሁ? ኧረ እባክህ አንተ ልጅ ይሄ መጠጥ ይቅርብህ። እሺ ቀንሳለሁ ጓደኛዬ፣ አንተ ካልከኝማ ቀንሳለሁ። ግን እኔ አሁን ካንተ አንጻር ጓደኛ እባላለሁ? ለኔም እኮ አንተ ምርጡ ጓደኛዬ ነህ። ሰማው እኮ ሁሉንም። ለምን ደበቀኝ? ለምን አልነገርከኝም? ምኑ? ከርብቃ ጋር ያለህን ግንኙነት እኔ እናንተ እንደምትፋቀሩ በምን አወቅኩ? አንተ ግን ለኔ ብለህ ሁሉንም ነገር ተውኩ። ቆይ ማን ነው እንደዚህ ያለ? ርብቃ ነች የነገረችኝ። ሁሉንም ነገር ሰምታለች። ምን? ለምን አልነገርከኝም? እኔ አይደለም ርብቃን ሚስት አግብቼ እንኳን ሚስቴን ብትፈልጋ ሳላቅማማ ነበር ምተውልህ። ምክንያቱም ተባረክ ስለሆንክ። ለአንተ ደግሞ ከዚህም በላይ ባደርግልህ ምንም ማለት አይደለም። ቹቹ አንተ ርብቃን ካገኛት በኋላ በጣም ደስተኛ ነህ። ያንን ደስታን ደግሞ እኔ ልነጥቅ አልፈለግኩም። ጓደኛ አንተ ካለ ሁሌም ደስተኛ ነኝ። እኔስ ያንተን ደስታ ማየት ማልፈልግ ይመስላል? በጣም ነው የምፈልገው። ስለዚህ እኔና የርብቃን ነገር እርሳው። እኔ አሁን ደስተኛ መሆኑ ሁለታችሁ አብራችሁ ስትሆኑ። ቹቹ ነገርኩ ጓደኛዬ። አሁን ርብቃ ቤት እየጠበቀች ነው። በጣም ናፍቃታል። አንተ ሳልናፈቀች? ናፍቃኛለች። ስለዚህ ሂድላት በቃ ሂድ። አመሰግናለሁ። ተባረክ ቴክስት ላከ። እስኪ ምንድን ነው? እስኪ አንብቢው። የኔ ውድ ሁሉንም ነገር ሰማው። አሁን ወደ አንቺ ቤት እየመጣሁ ነው። ከ30 ደቂቃ በኋላ ደርሳለሁ። እስከዛው ትናፍቂኛለሽ። እና ደግሞ የረሳሁት ነገር አፈቅርሻለሁ። አፈረጠው ማለት ነው። ቆይ እባክሽን የምመልስለት
የኔ ፍቅር እኔም ናፍቀኸኛል። አሁን ራሱ 30 ደቂቃው 30 ዓመት ሆኖብኛል። ቶሎናልኝ እኔም አፈቅርሃለሁ። ቶሎናልኝ በላው የኔውን ብራይድ ነው። አዎ ትተባበረኛለህ? ወዴት ነበር? አይነ ስውር ስለሆነ መገናኛ ሰዓት ቀጠሮ ነበረኝ። አይነ ስውር ስለሆነ ነው ትንሽ አስቸጋሪ ነው። እሺ መቼም በዚህ ምሽት እሱን ጥሎ መሄድ ይከብዳል። እሺ አስገቢው። እሺ እንዴ እማዬ ደግሞ ወንድሜ ሳይመጣ ነው እንዴ ሁሉንም ነገር የምታቀራርቡት? እንዴ መምጫው ተቃርቧል ብዬ ነው ልጄ። ቆይ ዛሬማ ይምጣት። ዛቻው ደግሞ ምንድነው? ማታ እቀጣለሁ ብዬ በቃ እሺ ምናምን ብሎኝ ከዛ እንደዚህ እያሻሻ አላስተኛኝም። አሁን እኮ ነው ያስታወስኩት። አሁን ይህ ቅጣት የሚባል ነገር ቢቀርባችሁ ምን አለ እናንተ ልጆቹ? የኛ እኮ የፍቅር ቅጣት ነው። እረፉ። ይህንን ቅጣት የሚባል ነገር ተው ብያችኋለሁ። ዛሬ ደግሞ ምንድነው ሰዓቱ? ገና 15 ደቂቃ ብቻ። እሺ እንዴ ከዚህ በላይ እንዴት ይሄድ? እኔ ማውቀው 30 ደቂቃ በጣም አጭር ነበር። በጣም ዛሬ ደግሞ ረዘመብሽ በጣም። እንግዲህ ሰዓት እንደዚህ ነው፣ ጊዜና ቦታ ይወስናል። የዛሬው ግን በጣም ነው የሚለየው። እሺ ለማንኛውም እኔ ወደ መኝታ ክፍል ገባ ነው። እስኪ አንቺ ደግሞ ይምጣና ትሄጃለሽ። 15 ደቂቃ ካንቺ ጋር ሆንኩኝ አልሆንኩኝ እንደደረሰ ቁጠሪው። ይሄ ወንድሜ ያልከኝ ቦታ ደርሻለሁ። አመሰግናለሁ ነው ወንድም። እንደ ውሾች ስለሚተናኮሉኝ ወደ ውስጥ አስገባኝ። አይ ችግር የለውም። እሺ ችግር የለውም። የኔ ወንድሜ የቆርቆሮ ጋር ደርሻለሁ። በጣም አመሰግናለሁ ነው ወንድም። ስንት መጣብኝ? አረ ችግር የለውም። ሌላ ጊዜ ትከፍላለህ ባይው። አረ ግድ የለህም ልክፈል። ችግር የለውም ካልክሽ አመሰግናለሁ ወንድሜ። ከቻልክ ታወርደኛለህ? እሺ
በእናትሽ ተረጋጊ ባክሽ። እንዴት ብዬ ልረጋጋ? እመጣለሁ እኮ ካለኝ እኮ 3 ሰዓት አለፈው። እቤት ከሌለ ስልኩ ዝግ ነው። እሺ የት ሄደ ብዬ ላውራ? በእናትሽ ርብቃ ደግ ደጉን አስቢ። እኔ ምንም ማሰብ አቅቶኛል። ምንም ደስ እያለኝ አይደለም። ምንም ሰው እኮ ነው የሆነ ነገር አጋጥሞት ሊሆን ይችላል። ሲነጋ ትጠይቂዋለሽ። በጠዋት አሁን ደውዬለታለሁ። ለቹቹ ይመጣል፣ ወተን እንፈልገዋለን። ወይኔ ልጄ፣ ወይኔ ልጄ፣ ምን ውስጥ ነው ያለኸው ልጄ? ምን ውስጥ ገባህ ልጄ? ወይኔ ልጄ፣ ወይኔ ልጄ፣ ምን ውስጥ ልግባ? ምን ውስጥ ልግባ ልጄን? ወይኔ ልጄ። እማዬ እባክሽ እንደዚህ አትሁኝ። እኔ ወንድም የሆነ ነገር እየመሰለኝ ነው። ለምን አልሆን ልጄ እንደወጣ ሲቀር ፈጣሪ እባክህን ወንድሜ ምንም ሰው ላክልኝ። እባክህን ምንም እንዳይሆን። እማዬ አንቺ ብቻ እኮ አይደለሽም የተጨነቅሽው። ቹቹዬ ምን አዲስ ነገር አለ ቹቹዬ? ይኸው እስካሁን ስንፈልግ ነው የቆየነው፣ ግን ምንም ልናገኘው አልቻለም። ወይኔ ፖሊስ ጣቢያ አስመዘገባችሁ? ሄደን ነበር እማዬ፣ ግን 24 ሰዓት ካልሞላው እዛም ማስመዝገብ አይቻልም። ወይኔ ልጄ፣ ወይኔ ልጄ እሱ እኮ እንደዚህ አርፎ አያውቅም እኮ። ወይኔ ልጄ ልጄ ምን ልሆን? እንደው ልጄ ምን አጋጥሞት ይሆን? እንደው ምን ይሻለኛል? ወይኔ ልጄ፣ አይኔ ማረፊያ። እንደው ወዴት ነው የምንሄደው? ወዴት ነው የምንፈልገው? ማነው? እኔ እንጃ አማላቀው ቁጥር አንሳው እስኪ ሲሆን ይችላል። ሄሎ፣ አቤት። ምን ምንድነው? ንገረኝ። ተባረክ በጩቤ ተወግቶ ሞቶ ተገኘ። ወይኔ ወንድሜ እኔን ጥላለማን ወንድሜ። ኧረ ልጄ በእናትህ ጨክን ልጄ። ሰሞኑን በአዲስ አበባ አንድ ተባረክ የሚባል በራይድ ሥራ ራሱንና ቤተሰቦቹን እያስተዳደረ ኑሮውን የሚገፋ ወጣት ማክሰኞ ለሥራ ብሎ በወጣ ባልታወቁ ሰዎች በስለት ተወግቶ ሕይወቱ ልታልፍ ችላለች። ፖሊሶቹም በበኩላቸው እስካሁን በቻልነው አቅም እያጣራን ነው፣ ወንጀለኞቹም ተደብቀው አይቀሩም፣ ተይዘው ሕግ ፊት ይቀርባሉ ሲሉ ተናገሩ። እኛም ወደ መኖሪያ ቤቱ በመሄድ ቤተሰቦቹን ለማነጋገር ችለናል። እኔ ምን እንደምል አላውቅም። ተባረክን በምንም ልገልጸው አልችልም። ብትመታው እንኳን ይቅርታ ጠይቆ የሚሄድ ልጅ እኮ ነው። እሺ ቢያንስ ንብረቱን እንኳን ወስደው እሱን ቢተውት ምን ችግር አለው? ሕግ ባለበት ሀገር ልጄን አጣሁ። አንድ አይኔን አጣሁኝ። እችን መኪና የገዛው ስንት ዓመት እቁብ ጥሎ የስንቱን መኪና አጥቦ ነበር የገዛው። እናቴ ደረስኩልሽ፣ ከዚህ በኋላ ስርዓት ሰሪ ምረፊ እናቴ ብሎ እሱ ነበር አርፍ አድርጎ የሚያስተዳድረኝ። አይኔን አጣሁኝ። ልጄ የዛን ቀን ማታ ከ30 ደቂቃ በኋላ አንቺ ጋር ደርሳለሁ ብሎኝ ነበር። ከዛ ሲቆይብኝ ጊዜ ከ10 ደቂቃ በኋላ መልሼ ደወልኩለት፣ ግን ስልኩ ዝግ ነበር። በጣም ቀንና በጣም ጥሩ ሰው ነው፣ ግን ምን ዋጋ አለው? ባጭር ቀጩት። ፍትህ ነው የምንፈልገው እኛ፣ ፍትህ ብቻ ፍትህ። እስከ መቼ ነው ይህ ነገር እንደዚህ የሚቀጥለው? አዲስ አበባ ላይ ራይድ የሚሰሩ ዜጎች ከ25,000 በላይ አሉ። እነኚህ ዜጎች ከነ ቤተሰቦቻቸው እንደተሳቀቁ ነው የሚኖሩት። ከዚህ በፊት እንደ ተባረክ አይነት ተምሳሌት የሆኑ ልጆች አጥተናል።
መንግስት ለምንድን ነው የሆነ ነገር የማያደርገው? ለምንድን ነው ጠንከር ያለ እርምጃ የማይወሰደው? እና መንግስት ካለ የሆነ ነገር ያደርግልን። በቃ ፍትህ ይስጠን፣ ፍትህ። እኔ ከዚህ በላይ ምንም መናገር አልችልም።